ሰላም ለእናንተ። በመዝሙር 46 ላይ ያለውን የመጽሐፍ ቅዱስ ክፍል አነባለሁ። አምላካችን መጠጊያችንና ኃይላችን፣ በሚደርስብን መከራ ሁሉ የቅርብ ረዳታችን ነው። ስለዚህ ምድር ብትነዋወጥ እንኳ፣ ተራሮችም ወደ ባህር ጥልቅ ቢሰምጡ አንፈራም። ውሆች ቢያስገመግሙ፣ አረፋ ቢደፍቁም፣ ተራሮችም ከውሆች ሙላት የተነሳ ቢንቀጠቀጡም አልደነግጥም። እግዚአብሔርን ከተማ፣ የልዑልን የተቀደሰ ማደሪያ፣ ደስ የሚያሰኝ የወንዝ ፈሳሽ አለ። እግዚአብሔር በመካከሏ ነው፣ አትናወጥም። አምላክ በማለዳ ይረዳታል። ሕዝቦች በአመፃ ተነሱ፣ መንግስታትም ወደቁ። ድምፁን ከፍ አድርጎ አሰማ፣ ምድርም ቀለጠች። የሰራዊት አምላክ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ኑና የእግዚአብሔርን ስራ፣ ምድርንም እንዴት ባድማ እንዳደረጋት እዩ። ጦርነትንም ከዳር እስከ ዳር ከምድር ያስወግዳል። ቀስትን ይሰብራል፣ ጦርን ያነክታል፣ ጋሻንም በሳት ያቃጥላል። እረፉ፣ እኔ አምላክ እንደሆንኩ እወቁ። በሕዝቦች ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት አምላክ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ለመዘምራን አለቃ የቆሬ ልጆች መዝሙር ተብሎ ነው እንግዲህ የተሰየመለት። በጣም ግሩም የሆነ ክፍል ነው። ሲጀምር አምላካችን መጠጊያችንና ኃይላችን፣ በሚደርስብን መከራ ሁሉ የቅርብ ረዳታችን ነው ይላል። ሁሉ የሚለው ቃል እንግዲህ እሱ የማያውቀው፣ አምላክ የማያውቀው፣ ከአምላክ የተሰወረ ነገር እንደሌለ የሚያሳይ ነው። ምንም አይነት ነገር ቢደርስ በሰው ልጅ ላይ የሚረዳ አምላክ እንዳለ ክፍሉ ይናገራል። አምላካችን መጠጊያችን ነው። መዝሙር 91 ቁጥር 1 ላይ እንደምታስታውሱት በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ዛሬ በተለያየ መንገድ ውስጥ፣ በተለያየ ሁኔታ፣ በህመም፣ በችግር፣ በነገሮች አለመሳካት፣ ነገሮች እንደምንፈልጋቸው ካለመሄዳቸው የተነሳ እንደ መከራ፣ እንደ ፔን በውስጣችን ያለ ወገኖችና ወንድሞችና እህቶች ብትኖሩ እሱ የቅርብ ረዳታችን ነው ይላል። ብዙ ሰዎች ሊረዱን ይችላሉ። የሚረዱን ሰዎች ከጎናችን ሊኖሩ ይችላሉ። እግዚአብሔርን ግን የሚያክል ፈጣን፣ በእርዳታው ፍጹም፣ ከኛ ምንም ነገር የማይፈልግ፣ ለብድራት የማይረዳን፣ እኛን ከረዳን በኋላ ከኛ ምንም የማይጠብቅ፣ በእርዳታው ፍጹም የሆነ፣ በእርዳታውም ሙሉ የሆነ እግዚአብሔር ከኛ ጋር ነው። የሚናገረው እንደዚህ ነው። እሱ ስለሚረዳን ይላል። በሚደርስብን መከራ ሁሉ የቅርብ ረዳታችን ነው ይላል። እንደሱ ያለ ቅርብ የለም፣ እንደሱ ያለ ደራሽም የለም። ብዙ ሰዎች ከጎናችን ሆነው ያውቃሉ፣ ከጎናችሁም ሊሆኑ ይችላሉ። ዘመድ፣ ቤተሰብ፣ ጓደኛ፣ የትዳር አጋር፣ ልጆች፣ መስሪያ ቤት፣ ገንዘብ፣ አቅርቦት ከጎናችን ሆነው የሚረዱን ያሉ የሚመስሉ ሁኔታዎች ሊኖሩ ይችላሉ። እግዚአብሔርን ግን የሚያክል የለም። በእግዚአብሔር ላይ መደገፍ እምነት ነው። በእግዚአብሔር ላይ ግን አለመደገፍ ዋጋ ያስከፍላል፣ ከባድ ነው። ስለዚህ ፍጹም በእርዳታው ሙሉ የሆነ አምላክ ከእሱ ጋር ብንሆን የበለጠ እንጠቀማለን። በተለይ በዚህ ዘመን፣ በአሁን ጊዜ ነገሮች አስጨናቂና አስቸጋሪ የሆኑበት ዘመን፣ ሰዎች ብዙ ነገር አስተማማኝ ባልሆነበት ጊዜ በእግዚአብሔር ላይ ብቻ መደገፍ ጥሩ ነው። ለዚህ ነው
ጸሐፊው በቁጥር 2 ላይ ስለዚህ ምድር ብትነዋወጥ እንኳ ተራሮች ወደ ባህር ጥልቅ ቢሰምጡ አንፈራም፣ ውኆች ሲያስገመግሙ አረፋ ቢደፍቁ ተራሮች ከውሃው ሙላት የተነሳ ቢንቀጠቀጡም አንደነግጥም ይላል። ሰው ስላልሆንን ሳይሆን የማንፈራው በእግዚአብሔር ላይ ስለተደገፍን ነው። በእግዚአብሔር ላይ መደገፍ ሁኔታዎች ቢያስገመግሙም ድምፅ ቢያሰሙም አንፈራቸውም። ምድር ብትነዋወጥ ተራሮችም ወደ ጥልቅ ባህር ቢሄዱ አንፈራም። ማለት ሊለወጡ ይችላሉ ብለን የማንጠብቃቸው ነገሮች ቢለወጡ እንደማለት ነው። ሊቀየሩ ይችላሉ ብለን የማንጠብቃቸው ሁኔታዎች ቢቀየሩ፣ በጣም እርግጠኛ የሆናችሁባቸው ሰዎች ቢቀየሩ ማለት ነው። የተደገፋችሁባቸው መስሪያ ቤቶች፣ የተደገፋችሁባቸው በጣም እርግጠኛ ነኝ ይሄ ነገር ያላችሁበት ነገር ሊለወጥ ሊቀየር ይችላል። ግን እግዚአብሔርን መደገፊያ ያደረገ ሰው አይናወጥም። ለዚህ ነው ሲናገር ቁጥር 3 ላይ ውኆች ቢያስገመግሙ አረፋ ቢደፍቁ ተራሮች ከውሃዎች ሙላት የተነሳ ቢንቀጠቀጡም አንደነግጥም። የማይለወጥ ነገር የለም። ጌታ ብቻ ነው የማይለወጥ። እሱ አይለወጥም፣ ደግሞም አይናወጥም። የዓለማችን እንደዚህ መረበሽ እግዚአብሔርን አያስደነግጠውም። ኒኩለር መኖሩ፣ ጦርነት መኖሩ፣ አስጨናቂ መሆኑ፣ ሰዎች በፍርሃት ውስጥ መኖራቸው በዚህ ሰዓት በየቀኑ የሚሰማው ዜና ምንድነው ሊሆን የሚችለው የሚል ጥያቄ በሚፈጥርበት ጊዜ እግዚአብሔር ግን አይለውጥም። አሁንም ዓለማትን የሚቆጣጠር ሁሉን ቻይ ሶቨሬን ጋድ፣ ሁሉን የሚገዛ አምላክ እየተቆጣጠረው ነው ያለው። በሱ እጅ ነው ያለው። ታዲያ ቁጥር 4 ላይ የእግዚአብሔር ከተማ የልዑልን የተቀደሰ ማደሪያ ደስ የሚያሰኝ የወንዝ ፈሳሾች አለ። እግዚአብሔር በመካከሏ ነው አትናወጥም፣ አምላክ በማለዳ ይረዳታል ይላል። እግዚአብሔር በመካከሏ ነው እና አትናወጥም። በእርግጥ እግዚአብሔር በሕዝቡ ዙሪያ ነው ይላል። እግዚአብሔር እስራኤልን በተራራ እንደከበበ እግዚአብሔር እንደዚሁ በሕዝቡ ዙሪያ ነው ብሎ የሚያስቀምጥበትም ሁኔታ አለ። እግዚአብሔር ከኛ ጋር ነው። ምንም አይነት ችግሮች ይሆኑ እነዛን አልፈን የምንሄድባቸውን በሮች፣ እድሎች፣ ጊዜዎችን ያመቻችልናል እግዚአብሔር። እግዚአብሔር እንደዚህ አይነት አምላክ ነው። መልካም አምላክ። የማያልፉ የሚመስሉ ነገሮች ሁሉ ያልፋሉ። ሰው ያልፋል፣ ሁኔታዎች ያልፋሉ፣ የሐዘን ጊዜ ያልፋል፣ በደስታ ይተካል፣ የለቅሶ ጊዜ ያልፋል። ለዚህ ነው መጽሐፋችን ለሁሉ ጊዜ አለው ይላል። የለቅሶ ጊዜ አለ፣ የደስታ ጊዜ አለ፣ የማጣት ጊዜ አለ፣ የማግኘት ጊዜ አለ። ለሁሉ ነገር ጊዜ አለው። እግዚአብሔር በመካከሏ ነው አትናወጥም። ያለመናወጥ ወራቶች ደግሞ ይመጣሉ። በቃ እግዚአብሔርን የሚደገፍ ሰው ባለመናወጥ እንዲኖር ያደርገዋል። ቁጥር 2 ላይ ሲናገር ቁጥር ምዕራፍ 46 ቁጥር 1 ላይ የቅርብ ረዳታችን ነው ይላል አይደለም? መልሶ ረዳት የሚለውን ቃል ደግሞ ይጠቀማል። ቁጥር 5 እግዚአብሔር በመካከሏ ነው አትናወጥም፣ አምላክ በማለዳ ይረዳታል ይላል። በማለዳ ማለት በህይወታችሁ የመጀመሪያ ሲዝን ላይ የእግዚአብሔር እርዳታ ይመጣል። በምትፈልጉት እግዚአብሔርን በምትፈልጉት ጊዜ ማለት ነው። እግዚአብሔርን የሚፈልግ ልብ ደስ ይበል። እግዚአብሔርን ፈለግኩት አለ፣ ደስም አለኛል። እግዚአብሔርን የሚፈልግ ሰው እግዚአብሔር እርዳኝ፣ አግዘኝ የሚል ሰው በእግዚአብሔር የተረዳ ነው፣ የተባረከ ነው። በእግዚአብሔር የሚረዳ ሰው የተባረከ ሰው። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደኔና እንደናንተም አይደለም። እግዚአብሔር ዓለማትን እንደሚመሩ ሰዎችም አይደለም። እግዚአብሔር እንደምናውቀውም አይነት ሰው አይደለም። መጽሐፍ ሲናገር እግዚአብሔር ሰው አይደለም ይላል። በተለይ እንደኛ አይነት ሰው አይደለም። ሕዝቦች በአመፅ ተነሱ፣ መንግስታትም ወደቁ፣ ድምፁን ከፍ አድርጎ አሰማ፣ ምድርም ተቀለጠች። የሰራዊት አምላክ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ሁል ጊዜ መጠጊያችን ነው፣ ሁል ጊዜ መሸሻችን። እግዚአብሔርን ረዳቱ የሚያደርግ ሰው ደግሞ
በህይወት ውስጥ የሚታይ ነገር፣ የሚመሰከር ነገር፣ ተአምራት ነገር አይጠፋውም። በዚህ ነው ቁጥር 8 ኑና የእግዚአብሔርን ስራ እዩ፣ ምድርም እንዴት ባድማ እንዳደረጋት እዩ። ጦርነት ከዳር እስከ ዳር ከምድር ያስወግዳል፣ ቀስትን ይሰብራል። ጦርነትን ያስወግዳል ራሱ። ይህንን የምናየውን ግዙፍን ዓለም የሚያስተዳድረው እግዚአብሔር ነው። ይሄ የሚያስፈሩን አስጨናቂ የጦርነት ወቅቶችን ደግሞ ቀጥ የሚያደርግባት ራሱ እግዚአብሔር ያደርጋቸዋል። የሚሳነው ነገር የለም። እናንተ ቁጥር 10 ላይ እረፉ፣ እኔ አምላክ እንደሆንኩ እወቁ። ዓለማት በእግዚአብሔር እጅ እንደተያዙ ሉዓላዊ አምላክ ሁሉን የሚቆጣጠር እንደሆነ ከሱ የተደበቀ የተሰወረ ነገር እንደሌለ እወቁ። ያለውንም የሚመጣውንም የሚያውቅ የተገለጠውንም የተሰወረውንም የሚያውቅ ዋው ደስ ሲል የሰራዊት አምላክ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ለደካማው ለያዕቆብ መጠጊያ ይሆንለት፣ ለደካማው ያዕቆብ ማለፊያ ይሆንለት፣ ለደካማው ያዕቆብ እንዳትነካው ብሎ ያስመለጠው ለደካማው ያዕቆብ መጠጊያ ሆኖ እንዴት እንዳሳለፈው የሚያሳይ ክፍል ነው። የሚረዳ ነው፣ እንዳንናወጥ የሚይዘን ነው፣ የሚያግዘን ነው። ከደረሰብን ከመከራ ከችግር ከፈተና ሁሉ ደግሞ የሚያወጣ ነው። የእግዚአብሔር ሰላም በቤታችሁ ይሙላ። እግዚአብሔርን በማወቅ ነፍሳችሁ ትሞላ። እግዚአብሔር በነገር ሁሉ ይርዳችሁ። እግዚአብሔርን በሚያስፈልጋችሁ ነገር ሁሉ፣ እርዳኝ በምትሉት ነገር ሁሉ፣ የት ነህ በምትሉት ነገር ሁሉ ይርዳችሁ።